ሰላም እንዴት ናችሁ? ከፈትል ስንኞች ጎን ለጎን ፈትል ሀሳቦች በሚለው ንዑስ ክፍል ስር ዛሬ ለመጀመሪያ ጊዜ ይዤላችሁ የምቀርበው አለን ዋትስ የተሰኘ በፈረንጆች አቆጣጠር ከጥር 1915 እስከ ህዳር 1973 የኖረ እንግሊዛዊ ፈላስፋ ከሚያቀነቅናቸው ሀሳቦች በስቃይና መከራ ወይም ፔን ኤንድ ሰፈሪንግ መሃል ስላለው ለውጥና በተያያዥነትም ከህይወት ትርጉም ጋር ያለው ግንኙነት ላይ የሚያተኩር ይሆናል። በዚህ ርዕስ ስር በቀጣይነት በሶስት የተለያዩ ክፍሎች ከማቀርብላችሁ የመጀመሪያው ክፍል እነሆ። አለን ዋትስ የህይወት ትርጉም በህይወት መኖር ብቻ ነው ብሎ ሐሳቡን ይጀምራል። ይህ ሐሳብ ግልጽና በጣም ቀላል ቢሆንም ብዙዎቻችን ከቁጥጥራችን ውጭ የሆኑ ነገሮችን ለማሳካት በመጠመድና ምንም ይሁን ምን ያን መከወን የግድ ነው በሚል እንግልት ውስጥ ብዙ እንባዝናለን ይላል። በስቃይ ውስጥ ካለው ህመም ይልቅ ይበልጡን የሚጎዳን ምንነቱን የምንረዳበት አተያየት መዛባት እንደሆነ፣ ይበልጡ መከራ የሚከሰተውም ያ እንዳይሆን በምንጥረው አሊያም ለማምለጥ በምናደርገው መጋጋጥ ውስጥ መሆኑን ልብ ብለን እንደሆነ አለን ዋትስ ይጠይቃል። አንድ ነገር እንዳይሆን በምንጥርበት ቅጽበት እናጎለዋለን። አንድን ሐሳብ እንዳናስብ ራሳችንን በታገልነው ቁጥር ይበልጡ እናጠነክረዋለን። መከራ የምንለው ነገር በዋናነት እላያችን ላይ በሚወርደው ዝናብ የሚከሰት ሳይሆን የሚወርደውን ዶፍ ለመርገም በምናጠፋው ኃይል ነው። እዚህ ላይ ሕይወት ከችግር የጸዳች ናት እያልኩ አይደለም ይላል አለን ዋትስ። እውነታው ከዚህ የራቀ ነውና ሕይወት ምንጊዜም የተቃርኖ ትዕይንት እንደሆነች የታወቀ ነው። ስቃይና ደስታ፣ ትርፍና ኪሳራ፣ ውልደትና ሞት እንደ አንድ ሳንቲም ሁለት ገጾች የማይነጣጠሉ ናቸው። ይሁንና እኛ መከራ ወይም አበሳ የምንለው በእንግሊዝኛው ሰፈሪንግ የሚባለው በትይዩነት ህመም ወይም ስቃይ በእንግሊዝኛው ፔን ከምንለው ጋር አንድ እንዳልሆነ አለን ዋትስ ይጠቁማል። ህመም ወይም ስቃይ በትክክል የሆነው ወይም እየሆነ ያለው ነው። ለምሳሌም የማጣት ስቃይ፣ የአካል ህመም፣ የመለየት እንባ። እነዚህ ልክ እንደ ባህር ማዕበል ተፈጥሯዊ ናቸው። መከራ ወይም አበሳ ግን በሚደርሰው ህመም ወይም ስቃይ ዙሪያ የምንተርከው ታሪክ ነው። ለምን እኔ የሚል ሮሯችን፣ የነበረውን ነገር አለቅ ማለታችን፣ መጣበቃችን፣ ቀድሞውኑ በእኛ ቁጥጥር ስር ያልነበረውን ነገር እኛንን ወሳኝ በሚል የምናደርገው ትንቅንቅ እንደሆነ ያስረዳል። አንድ የቆየ አባባልን ጠቅሶም ልቀቅ አሊያ ትጎተታታለህ እንደሚለው ብሎ ያሳስባል። ዋናው ጉዳይ እዚህ ላይ መሆኑንም ሲያሰምር አጥብቀን የያዝነውን ለቀቅ ማድረግ ስንችል ወንዙ እንዳሻው እንዲፈስ ስንፈቅድ ውሃው ያለ ብዙ ጥረት በራሱ እንደሚሸከመን ይጠቁማል። በአንጻሩ ግን ግትር ስንል ከጅረቱ ተቃራኒ ለመቅዘፍ ስንጥር ራሳችንን እናሟጥጣለን። ቀጥለንም ያንን ያልተሳካ ጥረታችንን መከራ እንለዋለን። ለዚህ ሕሳቤ ዋቢ እንዲሆን ራሳችንን የሆነ የሙዚቃ አዳራሽ ውስጥ ተቀምጠን እንድናስበው አለን ዋትስ በምናብ ይጋብዘናል። በጣም ግሩም የሆነ የሙዚቃ ቅንብር እያዳመጥን እንደሆነ ብናስብ የቫዮሊኑ ድምፅ ሲወጣ ሲወርድ፣ ከበሮው ሲመታ እና ታምቡሩ ሲደለቅ በየመሃሉ የሚኖሩ የጸጥታ ቅጽበቶችን ጨምሮ ከዚህ ሁሉ መሃል ግን አንዷን የሙዚቃ ምት አሊያም አንዷ ኖታ ላይ ብቻ ብናተኩር ሙሉ የሙዚቃ ድግስ እንደሚያመልጠን ያሳስብና ብዙዎቻችን ግን በሕይወታችን የምናደርገው ይህን እንደሆነ ያስረግጣል። ያለፈውን የሙጥኝ እንላለን። አሁን ላይ ካለው ነገር ጋር እንጋፋለን። የወደፊቱም እኛ እንዳሰብነው እንዲሆን አጥብቀን እንታገላለን። በዚህ ሂደት አበሳችን እናያለን። በጭቃ የደፈረሰ ውሃ እንዲጸዳ የተሻለው አማራጭ አለመነካካት ነው ይላል። ያን ማድረግ ቀላል አይደለምን? እኛ ግን ኩሬውን እንበጠብጥና
ከዚያ ለምን ማየት እንደማንችል እኛኑ መልሶ ይደንቀናል። ነገር ግን ጣልቃ መግባታችንን ብናቆም፣ ውሃው በራሱ እንዲረጋጋ ብንፈቅድ ራሱ በራሱ ይጠራል። መከራን የማስቆም ቁልፍ እዚህ ላይ ነው። ጊዜው ሳይደርስ ነገር እንዲጠራ መሟሟትን ማቆም ነው። ነገርን ያለ ጊዜውና ሁኔታው ለመቆጣጠር መልፋትን መተው ነው። ሕይወት በራሷ ፈቃድ መፍሰስ እንድትቀጥል መፍቀድ ነው። እዚህ ላይ ግን ነገሮችን ተወት ለማድረግ በምንሞክርበት ወቅት ሁሉ ነገር ላይ መጣበቅ ከለመደ ማንነታችን ጋር ሙግት መቅጠማችን አይቀሬ እንደሆነ አለን ዋትስ ያስታውሰናል። እና እንዴት እናርግ ብላችሁ ብትጠይቁ ይላል የሐሳቡ ባለቤት፣ ትግሉን ትተን እናስተውል። በሕይወታችን ሙሉ የተሳተፍንበትን ይህን ጨዋታ ቆም ብለን እንይ። ያን ስናረግ የሕይወትን ፍሰት ለራሱ ሂደት ስንተውለት፣ በዚያ ግንዛቤ ውስጥ አጀብ የሚያሰኝ ነገር ይከሰታል። አጥብቀን የያዝነው ነገር መያዣው በራሱ ቀስ እያለ መላላት ይጀምራል። ሕይወት እንቆቅልሽ ነው፣ በሥነ ፍጥረት ውስጥ የምንጫወተው ድብብቆሽ። ያን ተረድተን በአጽናፈ ዓለም ውስጥ እንደ ሰው ያለንን ድርሻና ማንነት ተረጋግተን ማየት ስንችል እና መከራ የምንለው ነገር ከደረሰብን ስቃይ ባሻገር እኛው የምንፈትለው እንደሆነ ስንረዳ፣ ያኔ ፈገግ ማለት እንጀምራለን። ፈገግ ስንል ዘና እንላለን። ዘና ስንል ያለ ጭንቅ መተንፈስ እንጀምራለን። አለን ዋትስ ልጆችን ይዋቸው ይላል። ልጆች ይወድቃሉ፣ ጉልበታቸውን ይቧጭራሉ። በጥቂት ደቂቃዎች ውስጥ ግን እንደገና ይስቃሉ፣ ይሯሯጣሉ። ያ ሲሆን የተፋቀ ጉልበታቸውን አያማቸውም ማለት አይደለም። ልክ ነው፣ ያማቸዋል። ይሁንና ግን ወደ መከራ አልተለወጠም። ለምን ቢባል ልጆች ከአንድ ህመም ወይም ስቃይ ተነስተው አይ ድሌ፣ አይ መከራዬ፣ አይ አበሳዬ የሚል ትርክትን ለራሳቸው መንገር ባለመጀመራቸው ነው። ድርጊት ላይ መጣበቅን ገና አልተማሩምና። እኛ ራሳችንን አዋቂዎች ብለን የምንጠራው ግን ትርክትን በመፍጠር ተክነናል። ችግሮቻችንንና ቁስሎቻችንን እንደ ሀብት አጥብቀን እንይዛለን። ደጋግመን እንተርካቸዋለን። ከውስጣችን እንዳይጠፉ በጣሙን እንከባከባቸዋለን። በዙሪያቸውም የማንነታችንን ታሪክ እንገነባለን። በዚህ ማለቂያ በሌለው ትረካ ውስጥም የመጀመሪያው ቁስል ካደረሰው ስቃይ የበለጠ አበሳችን እናያለን። ከዚህ ጋር አያይዞም አለን ዋትስ አንድ ምናልባት ሰምታችሁ የምታውቁት ቢሆንም ለመድገም ግድ የሚል ታሪክ ላጫውታችሁ ይልና በአንድ ወቅት አንድ የቻይና ገበሬ ነበር። አንድ ቀን ፈረሱ ከቤት ጠፋ። ጎረቤቶቹም መጡና ውይ በጣም ያሳዝናል ሲሉ፣ ገበሬው ቆፍጠን ብሎ ሊሆን ይችላል አለ። በማግስቱ ፈረሱ ጭራሽ ከ7 የዱር ፈረሶች ጋር ወደ ባለቤቱ ተመለሰ። ጎረቤቶቹም እንደገና መጡና ወቸ ጉድ እንዴት ድንቅ ነገር ነው አሉ። ገበሬው አሁንም ሊሆን ይችላል ብሎ መለሰ። በቀጣዩ ቀን የገበሬው ልጅ ከዱር ፈረሶቹ አንዱን ሲጋልብ ወደቀና እግሩ ተሰበረ። ጎረቤቶቹም እየሮጡ መጥተው ውይ እንዴት መጥፎ አጋጣሚ ነው ብለው አዘኑ። ገበሬው በድጋሚ ሊሆን ይችላል አለ። በዛ ማግስት የውትድርና መኮንኖች ወጣቶችን ወደ ጦር ሰራዊት ለመመልመል ከቤት ቤት ሲዞሩ የገበሬው ልጅ እግሩን ስለተሰበረ አለፉት። ጎረቤቶቹም መለስ ብለው ምን ያህል ዕድለኛ እንደሆነ አደነቁ። ገበሬው ግን አሁንም ሳያሰልስ ሊሆን ይችላል ብሎ ከመመለስ አልቦዘነም። የዚህ ምሳሌ ዋና ዓላማ የግድ ሁሉ ነገር እንደገባን እናስመስል አሊያም ደግሞ ምንም ነገር አይድነቀን ማለት እንዳልሆነ አለን ዋትስ ያስረዳል። ይልቁንም ሕይወት ያለማቋረጥ ራሷን እየገለጠች እንደምትሄድ እንድናስተውል፣ እናም እኛ በእኛ ሚዛን ጥሩ ወይም መጥፎ፣ መታደል አሊያም መርገምት፣
ብለን የምንፈርጃቸው ክስተቶች በቀጣይ ሊሆን የሚችለውን ሳናውቅ የሚሰነዘሩ ጥልቀት የሌላቸው መላምቶች ናቸው ይላል። ይህን ስንረዳ በነገሮች ላይ ያለን የሙጥኝ ማለት መላላት ይጀምራል። የታሪኩን ፍሰት ገና ሙሉ በሙሉ ተረድተን ለመፍረድ እንዳልተዘጋጀን ስንገነዘብ በእያንዳንዱ የታሪክ ጥፋት አበሳችንን ማየት እናቆማለን። ብንችልስ ሕይወት እንካችሁ ያለችንን እንዳመጣጡ ማስተናገድን እንለማመዳለን። እኛ ግን በፍርሃት እንሞላለን። ቀጥሎ ምን ይሆን የሚል ሐሳብ ይዋጀናል። ጨዋታው ግን እሱ ላይ ነው። ብዙውን ጊዜ የመከራችን መንስኤ ከመከራ ለማምለጥ የምናደርገው ሙከራ ሆኖ ይገኛል። ገና ላልሆነው በይሆናል እንጨነቃለን። ማጣት ያባንነናል። ሞትን እንፈራለን። ነገር ግን እነዚህ ሁሉ የሕይወት ፍሰት አካል ናቸው። መፍትሔው ዝናቡን ማስቀረት ሳይሆን በዝናብ ውስጥ መደሰትን፣ መጫወትን፣ መዝለልን መማር ነው። ዝምታውን ማስወገድ ሳይሆን በጸጥታ ውስጥ ያለውን ሙዚቃ መስማት መቻል ነው። ሞትን ለማሸነፍ ከመጣር ይልቅ ሕይወትን እጅግ ውብ እና ጣፋጭ የሚያደርጋት አንዱ ሞት መሆኑን መገንዘብ ላይ ነው። እናም አሁን በየምክንያቱ አበሳችንን ከማየት ትንሽ እፎይ ማለት ከፈለግን ሕይወታችንን እንደ አዲስ ለማቀናጀት ከመሞከር ይልቅ ስለ ሕይወት ያለንን እይታ እንድናስተካክል ባለ ሐሳቡ ይጋብዘናል። ወንዙን እንመልከት፣ ሰማዩንም እንይ፣ የራሳችንንም ሐሳቦች እንደዛው። እንደ ደመና ሲወጡ ሲወርዱ ቀድሞውኑ በቁጥጥራችን ስር እንዳልነበሩ እናስተውል። በራሳቸው እንዲፈሱ ስንፈቅድ አንድ ያልለመድነው ነገር እናስተውላለን። ይሄ እንዲህ ያ እንዲያ ካልሆነ ብለን ያለው ትግል ቀስ እያለ ሲተን እናያለን። በምትኩም ጥልቅ መረጋጋትና ሰላም ቦታውን ይወስዳል። ያ ሰላም በሕይወታችን ላለው ነገር ሁሉ መፍትሔ ከማግኘት የመጣ ሰላም ሳይሆን ለሁሉ ነገር አሁኑኑ መፍትሔ ማስቀመጥ ግድ ነው ብሎ ካለመሻት የመጣ ነው። አንድ ነገር ዘላቂ በሆነ ቁጥር ሕይወት አልባ የመሆን ዝንባሌው እየጨመረ ይሄዳል። በአመዛኙ የብዙ አበሳችን ምንጭ ጠፊውን ነገር ዘላቂ ለማድረግ ከምንበላው ፍዳ የመነጨ ነው። ሐዘን የሌለበትን ደስታ እንፈልጋለን። ሕይወትን ያለ ሞት እንከጅላለን። ማጣትን የማያስተናግድ ትርፍ እንሻለን። ይህ ግን አንድ ገጽ ብቻ ያለው ሳንቲም እንደመፈለግ ነው። አንድ ገጽ ብቻ ያለው ሳንቲም ደግሞ የለም። ይህን ስናስተውል፣ ልብ ስንል ከሕይወት ፍሰት ጋር ያለንን ውጊያ እናቆማለን። ያኔም ብዙ መከራችን በራሱ እየተፈታ ይሄዳል። እናም ግብዣዬ ይለናል አለን ዋትስ፣ የሕይወት ትርጉም በዋናነት ከመከራ ለማምለጥ የሚደረግ ግብግብ ላይ ሳይሆን ሕይወትን ቀለል አድርጎ ማየትና መኖር ላይ ነው ይለናል። በዚህ ርዕስ ስር ክፍል 1 እዚህ ላይ ያበቃል። ክፍል 2ን ይዤ እስክመለስ ሰላም ሁኑልኝ።